አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ውድ የተከበራችሁ የበልግ ቲቪ ቻናል ቤተሰቦች እንኳን አደረሳችሁ። ኢድ ሙባረክ ተቀበለላሁ ሚና ወሚንኩም ሷሊሐል አዕማል። እንኳን ለ1446ኛው የኢድ አድሃ በዓል በሰላም አደረሳችሁ እላችኋለሁ። ማሻአላህ በጣም ደስ ይላል። እንኳን እዚህ አደረሰን። ያው በልግ ቲቪ እንደሚታወቀው እስላማዊ ፕሮግራሞችን እንዲሁም የህልም ፍቾችን ወደ እናንተ ይዞላችሁ የሚቀርብ ቻናል ነው ማለት ነው። በሌላኛው ቪዲዮ ደግሞ እንደምትመለከቱት እህት ሀፍሷን አቀባበል ስናደርግላት ከሚሴ ላይ እህት ሀፍሷ አገር አቀፍ የቁርአን ውድድር ላይ አንደኛ በመውጣት ያው አሸናፊ ሆናለች ማለት ነው። ማሻአላህ ያው ከሚሴ በጣም ብዙ ቃሪዎችን ሁፋዞችን ያፈራች ሀገር ናት። እንደምትመለከቱት ያው እህት ሀፍሷን ለመቀበል ነው ማለት ነው። ይህ ሁላ የምትመለከቱት ወጣት ባለው መጓጓዣ ሂዶ ሊቀበላት ያደረገው ምስል ነው ማለት ነው። ይህንን ወደ እናንተ ይዤላችሁ ቀርብ ያለው። በመቀጠል ደግሞ ሁለት ሰዎች በኢዱ ቀን ሸሃዳ ሲያደርጉ እንዲሁም የኢድ ፕሮግራሙ በኬሚሴ ምን ይመስላል የሚለው ነው ወደ እናንተ ይዤላችሁ ዛሬ የቀረብኩት። ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱላችኋለሁ። ማሻአላህ ታፍሷ በጣም አስደስተሽናል፣ አኩርተሽናል፣ ሀገራችንን አስጠርተሽናል። ያው ኬሚሴ እንደምታውቁት ትላልቅ ቃሪዎችን እነ አፊፍ መሐመድ ታጅ እነ መስዑድ ኑር አህመድ የመሳሰሉት ቃሪዎችን ያፈራች ሀገር ናት ማለት ነው። በጣም ማሻአላህ በጣም አስደስተውናል። እንግዲህ በመቀጠል ማሳያችሁ ደግሞ ሁለቱ ሰዎች ሲሰልሙ የሚያሳይ ቪዲዮ ነው። ያንን ቪዲዮ አብራችሁን ተካተሉ ማለት ነው። ዛሬ ለየት ያለ ቪዲዮ ነው ወደ እናንተ ይዤላችሁ የቀረብኩት ማለት ነው። ዛሬ በኬሚሴ በወሎ የኢድ ሶላት ምን ይመስላል ማለት ነው። ያው እኔ የኬሚሴ ልጅ ነኝ። በስግደቱ ወቅት ሁለት ሰዎች ሸሃዳን ይዘዋል፣ ወደ እስልምና ተመልሰዋል ማለት ነው። የዛን ቪዲዮ ወደ እናንተ ይዤላችሁ የምቀርብ ይሆናል ማለት ነው። ከዛ በፊት ለቻናሌ አዲስ ሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ያው በልግ ቲቪ እስላማዊ ፕሮግራሞችን እንዲሁም የነብዩ ሐዲሶችን ቃል በቃል ወደ እናንተ ይዞላችሁ የሚቀርብ ቻናል ነው። ይህን ቻናል ሰብስክራይብ ማድረጋችሁ እንዲሁም ለሌሎች ሼር ማድረጋችሁ እንዳትረሱ እያልኩ ወደ ፕሮግራሜ እሄዳለሁ። ኢንሻአላህ ቪዲዮውን ላይክ በማድረግ ጀምሩት ማለት ነው። أشهد أن لا إله إلا الله وأشهد أن محمدا رسول الله وأشهد أن عيسى عبد الله ورسوله وكلمته ألقاها إلى مريم وروح منه አላሁ አክበር። አሁን በአማርኛ ተርጉምላችኋለሁ። እኔ እመሰክራለሁ ከአላህ ውጭ በእውነት የሚመለክ አምላክ እንደሌለ እመሰክራለሁ። ሙሐመድም የአላህ መልእክተኛ መሆኑን እመሰክራለሁ። ዒሳም የአላህ ባሪያውና መልእክተኛው ነው። አላሁ አክበር።